አሁን እንደምታስቀምጡ ታውቃላችሁ። አሁን እንደዚህ ነኝ። አስቀምጡ። ከፍ ወደ ላይ አድርጉት። ይሄ ምን አይነት ነው? ለቃችሁ ውጡ። ውጣ ውጣ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድሜ ሰይዶ ምክሬ እንደቀጠለ ነው። አላህ ኢኽላስ ይስጠኝ። ሌላ ነገር ማልፈልግበት ይዩልኝ ስሙልኝ ያልገባበት ብቸኛ ያላህ ፊት ተፈልጎ የሚሰጥ ምክር አላህ ያደርግልኝ። አንተም ልብ ላይ ደግሞ ይህን ምክር ጥሎብህ የምትመከርበት አላህ ያደርግህ። ምን መሰለ፣ አሁን አንተ እዚህ ጋር የሰራኸው ስራ አንተ እንደ ቀልድ ነው ያየኸው። አላሁ ስብሓነሁ ወተዓላ ግን ምን ይላል? ወላ ተቅቱሉ አንፉሰኩም፣ ነፍሶቻችሁን አታጥፉ ይላል። ልብ በል እንግዲህ አንተ በዚህ መንገድ ሞተህ ቢሆን ኖሮ አላህ ጠበቀህ እንጂ የቅያማ ቀን ብትቀሰቀስ ምን ፍርድ የሚሰጥህ ይመስልሃል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከተራራ ላይ ራሱን ከስክሶ የገደለ ሰው፣ መርዝ ጠጥቶ የሞተ ሰው፣ በስለት ራሱን ወግቶ የገደለ ሰው ጀሃነም ውስጥ በስለት ራሱን ወግዶ የገደለው ሰው ስለት ይሰጠውና ደጋግሞ ራሱን ይወጋል። መርዝ የጠጣው ሰው በእጁ መርዝ ይደረግለትና ጀሃነም ውስጥ ሆኖ አሁንም ደጋግሞ መርዝ እየጠጣ ስቃይዋን ይቀምሳታል። ከተራራ ላይ ተንከባለው የሞተውም ሰውዬ ጀሃነም ውስጥ ይንከባለላል አሉ። ስለዚህ ፍርድህ ምንድን ነው የሚሆነው? የቅያማ ቀን በዚህ ሁኔታ ሞተህ በነበረ ራስህን እንዳጠፋ ነው የምትቆጠረው። ስለዚህ እባክህን ወንድሜ፣ ኢስላም ለሁሉ ነገር መፍትሄ ያስቀምጦለታል። ምንም ነገር ከመስራት በፊት ለማን ነው የምሰራው? ይሄ ነገር በሸሪዓ ያስጠይቀኛል ይበል። ምክንያቱም ኢስላም ህይወት ነው። እባክህን ሰይዶ፣ ሁለተኛ ምክር ለነማን ነው? እናንተ ይህንን ባጃጅ አንስታችሁ በአንገትና በትከሻው ላይ የጫናችሁ ሰዎች አላህን አትፈሩም? ሞቶ ቢሆን ኖሮ አሁን በዚህ ሁኔታ ምን ልትሰሩ ነበረ? ሸሪዓ ምን ብይን ምን ፍርድ የሚሰጥባችሁ ይመስላችኋል? አላህ ምን አለመሰላችሁ? ወላ ተዓወኑ አለል ኢስሚ ወልዑድዋን፣ ወላ ተዓወኑ አትተባበሩ፣ አለል ኢስሚ በወንጀል፣ ወልዑድዋን አላህ በሚታመጽበት ጉዳይ። ልክ ያሁን ሰይዶ አላህ ላይ ድንበር እያለፈ ነው፣ ራሱን ባጃጅ ተሸክሞ ራሱን ሊያጠፋ እያለ ያለው። ስለዚህ ባካችሁ ሰይዶ ዙሪያ ያላችሁ ሰዎች ምከሩት። ሰይዶ ጊዜ ስጥና ተማር ወንድሜ፣ ግድ የለህም። እየሰራህ ያላቸውን ጥፋቶች እያስተካከልክ ትሄዳለህ። ሰውን የሚቀይረው ያላህ እንዲን ማወቅ ብቻ ነው። እባክህ ተመከር ወንድሜ፣ ግድ የለህም ተው። ነገ የቂያማ ቀን ሁላችንም አላህ ቀስቅሶ ፍርድ ይሰጥብናል። ስለዚህ አላህ ባሪያዎች ሆይ ይህ ሚዲያ በአግባቡ እንጠቀመው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።